ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? ለሽያጭ ወጡ 5 መኪኖችን ይዤላችሁ መጥቻለሁ። በባንክ የተመቻቹ እንዲሁም ደግሞ በካሽ የሚሸጡ መኪኖችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ አጋርነታችሁ እንድትገልጹ በአክብሮት ጋብዛለሁ። ምን እንሽጥላችሁ፣ ምን እናጋዛችሁ፣ የሚሸጥ መኪና ካላችሁ ወይም ደግሞ መግዛት የምትፈልጉት ካለ በ0914216210 በቴሌግራም ብትልኩልን እንዲሁም ደግሞ መግዛት የምትፈልጉትን ብትጠቁሙን እናቀርብላችኋለን። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ መጀመሪያው መረጃ የሳልፍ በመጀመሪያ ደረጃ ወደ እናንተ ማድረሰው ያሪስ ኮምፓክት 2014 ሞዴል የሆነች ይቺ በምስሉ ላይ የምታዩት 1000 ሲሲ የሆነች 110000 ኪሎ ሜትር ብቻ የተጓዘች 2014 ያሪስ ኮምፓክት ይዤላችሁ መጥቻለሁ። ሁሉ ነገሩ በፋብሪካ ይዞታ ላይ ሊገኝ በኮድ 2 ከተላላፊ የሆነች ያሪስ ኮምፓክት ናት። ሞተር አልፈታችም። በቆንጆ በጥሩ ሁኔታ ላይ የምትገኝ ያሪስ ኮምፓክት 2014 ናት። 2,200,000 ብር ትባላለች። ቀርባችሁ መደራደር ትችላላችሁ። ብላችሁ ቶዮታ ኮሮላ ነው 2007 ሞዴል የሆነም ምንም አይነት ንክኪ የለውም። ቆንጆ መኪና ነው። አስቸኳይ ለሽያጭ ወጣ ቶዮታ ኮሮላ ነው 2007 ነው ሞዴሉ። 2,450,000 ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነትም ወደ እናንተ ማቅረብላችሁ ሲኖትራክ ነው። የባንክ ዕዳ ያለበት ሲኖትራክ 2025 ሞዴል 4000 ኪሎ ሜትር ብቻ የተነዳም የ38000 ቤት ነው። ባንክ 5 ሚሊዮን ሲኖርበት ለእጃቸው 8 ሚሊዮን ብር ይፈልጋሉ። ወራይ ተመላሽ በየ3 ወሩ 425000 ብር ለባንክ ትከፍላላችሁ ማለት ነው። ልብ በሉ 2025 ነው ሞዴሉ 4000 ኪሎ ሜትር ብቻ ነው የተነዳው። 5 ሚሊዮን ብር ባንክ አለበት ለእጃቸው 8 ሚሊዮን ብር ይፈልጋሉ። ወራይ ተመላሽ በየ3 ወሩም 425000 ብር ተመላሽ ያለው ሲኖትራክ ነው። ይህን ሲኖትራክ የምትፈልጉም እኛ ጋር ማግኘት ትችላላችሁ። በመጨረሻም ወደ እናንተ ማቀርብላችሁ ቻንጋኒ ስታር የባንክ ዕዳ ያለበት ቻንጋኒ ስታር ለታዳጊ ለራይድ እንዲሁም ለመንቀሳቀሻ ለምትፈልጉ ኤሌክትሪክ መኪናም ቻንጋኒ ስታር የባንክ ዕዳ ያለበት ቻንጋኒ ስታር ነው። 2024 ሞዴል ነው። 310 ኪሎ ሜትር ያለ ሀሳብ ቻርጅ አድርጋችሁ ባንድ ቻርጅ ፉል አድርጋችሁ መጓዝ የሚችሉበት ኤሌክትሪክ መኪና ነው። በአውቶማቲክ ትራንስሚሽን የቀረበ ነው። 37000 ኪሎ ሜትር ብቻ ተነድቷል። ኮድ 3 ነው። ለእጃቸው 1,300,000 ብር ይፈልጋሉ። ባንክ 1,200,000 ብር አለበት። በየወሩ 24000 ብር ክፍያ ያለበት። እዳውን ከፍለው ሲጨርሱ 400,000 ብር ተመላሽ ለገዢ ወይም ለባለቤት ይኖራል ማለት ነው። ልብ በሉ ቻንጋኒ ስታር 2024 ሞዴል የባንክ ዕዳ ያለበት 1,300,000 ብር ለእጃቸው ይፈልጋሉ። ባንክ 1,200,000 ብር አለበት። ወራዊ ተመላሹ 24000 ብር ነው። እዳውን ከፍለው ሲጨርሱ 400,000 ብር ተመላሽ ይኖራቸዋል ማለት ነው። እነዚህ ከላይ ያቀረብንላችሁ መኪኖች እኛ ጋር ማግኘት ደውሉልን 0914216210 በየሰዓቱ ለሽያጭ የወጡ መኪኖችን ለማግኘት ኢትዮ ማርኬት የቴሌግራም ቻናላችንን ተቀላቀሉ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። የመሸጥ የምትፈልጉት መኪና ካለም በስልክ ቁጥራችን በቴሌግራም ላኩልን። ደውላችሁ አሳውቁን። መግዛት የምትፈልጉትን ምጠቁሙን እናቀርብላችኋለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።